ሰሞኑን ይፋዊ የሥራ ጉብኝት ወደ ሳውዲ አረቢያ ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ የሁለቱን ሀገሮች ግንኙነት ይበልጥ ወደ ላቀ ደረጃ ለማሸጋገርና የህዝብ ለህዝብ ግንኙነቱን ለማሳደግ በሳውዲ አረቢያ በህግ ቁጥጥር ስር የነበሩ ኢትዮጵያውያን እንዲለቀቁ ለሳውዲ ንጉስ ያቀረቡት ጥያቄ ተቀባይነት በማግኘቱ ከ1000 እስረኞች መካከል 690 የሚሆኑት ትናንትና ወደ ሀገራቸው ገብተዋል። ተፈተው ወደ ሀገራቸው የገቡት ኢትዮጵያውያንም መንግስት የዜጎችን ደህንነት ለማስጠበቅ የወሰደው እርምጃ ትልቅ በመሆኑ ምስጋና አቅርበዋል። 24 ሰዓት ባልሞላ ሰዓት ውስጥ ነው ወዲያውኑ ተነገረ፣ ወዲያውኑ ወጣን፣ ፎርም ሞልተን 24 ሰዓት ባልሞላ ሰዓት ውስጥ ሀገራችን ገባን። እውነቴን ነው ማለት በጣም ደስ ብሎኛል። በእውነት ነው ሁለተኛ የተፈጠረው ያክል ነው የተሰማኝ። የነበርኩበት ጨለማ ቦታ ልነግርህ አልችልም። እንደው መቼ እዚህ ቦታ ወጣ ይሆን 3 ዓመት ይፈረድብኝ 4 ዓመት ይፈረድብኝ እንደዚህ ነበር ማሰብ። አላሰብኩትም ጭራሽ አላሰብንም። ጧት ላይ ወጡ ምናምን ሲሉ 2 ወር ነው የቆየሁትና በጣም ነው የማመሰግነው መንግስት። ከእስር ቤት ዓመት ከ2 ወር ታስሬ በጣም ተሰቃይቼ በጣም ተጎድቼ ያለ ወንጀሌ 1 ዓመት ከ2 ወር ያለ ፍርድ ታስሬ አሁን ያው ጠቅላይ ሚኒስትር ደርሶልኛል። የተመሰገነ ይሁን። በስደት ዘመኔ ማለት ነው ሀገር አለኝ ብዬ የኮራውበት ቀን ቢኖር ዛሬ ነው። እውነቴን ነው የምናገረው። ስንት ዓመት እዛ እስር ቤት ውስጥ የተፈረደባቸው እህቶቼ ወንድሞቼ ጨለማ ውስጥ በእውነት መንግስት ከጨለማ ውስጥ ነው ያወጣን። መንግስታችን ይኑርልን ይክበርልን። ሌላ ምንም ምለው ነገር የለም። ሀገር ማየት እናት ማየት ትልቅ ነገር ነው። ትልቅ ክብር ነው። ሀገራችንን አይተናል። ከዚህ በላይ የምንፈልገው ነገር የለም። የስደት አስከፊነትን በመረዳት ሌሎች በሀገራቸው ባሉ የሥራ አማራጮች በመስተማራት ለሀገራቸው አስተዋጽኦ እንዲያደርጉ ጠይቀዋል። በጣም ከፍቶ የነበር እያለቀስኩ እያዘንኩ ነበር። ስደት ግን ለማንም አይበጅም። በራሴ እኔ በቃይ ብያለሁ። ለሚሄዱትም ሰዎች እንዳይሄዱ አስተምራለሁ። ግን ለምን ምን ተቀጥቻለሁ ማለት ነው። እና ያው ሳውዲ ሲባል ጥሩ ነገር ይመስለናል። ግን አሁን እንግዲህ በኋላ ይበቃናል። ሳውዲ አያስፈልግም። በአገራችን ላይ አላህ ያሻሽለን። እንግዲህ በኋላ ሀገር ይበቃናል። ይህም ትልቅ የዲፕሎማሲ ድል መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ተናግረዋል። በየሀገሩ ያለው ኢትዮጵያዊ ሰብአዊ ክብሩ መብቱ ተጠብቆ እንዲኖር ማድረግ ያስፈልጋል። ከየትኛው አገር ጋር የሚኖረን የዲፕሎማሲም የፖለቲካ ግንኙነት በዛ ላይ የሚያተኩር መሆን አለበት የሚል ጽኑ አቋም በመንግስት በኩል አለ። ከየሀገራቱ መሪዎች ያገኘነው ምላሽም በጣም አዎንታዊ የሚባል ነው። እንግዲህ ከአፍሪካ መመለስ ችለናል። መካከለኛው ምስራቅ አካባቢ እንደዚህ ዜጎቻችን መመለስ ችለናል። ይሄ ተጠናክሮ ይቀጥላል። ዜጎቻችን ለሀገራቸው እስከሚበቁ መንግስት እረፍት አድርጎ አይቀመጥም። የጠቅላይ ሚኒስትር ዶክተር አብይ አህመድ የጉብኝት ጥረትና ውጤት ይህ የዜጎች መፈታት የህዝብ ለህዝብ ግንኙነቱን ይበልጥ ያሳድገዋል ተብሏል። ከተፈቱት ቀሪዎቹ በ3 ዙር ወደ ሀገራቸው እንደሚገቡ የውጭ ጉዳይ ሚኒስቴር አስታውቋል። ችግር የሆኑ ነገሮች መልቀቅ እንደሚቻል ማምጣት እንደሚቻል አይተናል። ዝርዝሩን ለዲሲፕሊን ብዬ መናገር ቢያስቸግረኝም እጅግ ስኬታማ የሚባል የዲፕሎማቲክ ቆይታ ነበረን። በቆይታችን የጠየቅነው ጥያቄ በሙሉ ከአንድ ጥያቄ በስተቀር ሙሉ ምላሽ አግኝቷል። አንደኛው ጥያቄ ሼህ አላሙዲን መሐመድ አላሙዲንን ማምጣት ነበረ። እሳቸውን በሚመለከት ከክራውን ፕሪንሱ ጋር 100% ተግባብተናል። አንድ ሺህ እስረኞች ሳውዲ ፈታለች። 1001ኛው መፍታት ብቻ ሳይሆን ዛሬ ምሽት ከፊሉ መግባት ይጀምራል። ሼህ አላሙዲንን በሚመለከት እንደ ሀገር ያለንን ጽኑ አቋም አመላክተናል። ለኛ ሀብታምም ደሃም ዜጋ ነው። ሼህ መሐመድ አላሙዲን የማንፈልጋቸው ሰዎች ያለን እንደሆነ ሲመጡ እነግራቸዋለን እንጂ በባይተዋር ሰዎች ሲታሰሩ የሚጨክን ልብ ኢትዮጵያውያን የላቸውም። ይሄን ጠንካራ አቋማችን ያወቁት ክራውን ፕሪንሱ አሳዛኝ ቢሆንም ማታ ከሌሊቱ 10 ሰዓት ላይ ተግባብተን ጠዋት ይሰጡን ከወሰኑ በኋላ ቤተሰቦቻቸው ባደረጉባቸው ከፍተኛ ጫና አሁን ከኛ ጋር ሊመጡ አልቻሉም።
ከሳቸው በስተቀረ 10 ጥያቄ ነበረን። 9ኙን መልሰውልን ለ10ኛው ጥቂት ጊዜ ስጡን ብለዋል። የሼህ አላሙዲን መታሰር በዓለም ላይ ያሉ ዲያስፖራዎች ሁሉ አጀንዳ መሆን አለበት። ምክንያቱም ኢትዮጵያ አንቺ ከሆንሽ አንድ ኢትዮጵያ ታስራለችና ኢትዮጵያ ስትታሰር ዝም ማለት የሚያስችለው ሌላ ኢትዮጵያ መኖር የለበትም። የጀመርነውን ዲፕሎማቲክ ጫና በማስቀጠል ጊዜውን መናገር ቢቸገርም በቅርብ ጊዜ ውስጥ ወደ ሀገራቸው እንደሚመለሱ እርግጠኛ ሆኜ እናገራለሁ። በመጨረሻ የተፎካካሪ የፖለቲካ ፓርቲዎች ሀገርን መውደድ፣ ለሀገር በጎ ማሰብ፣ ለዚያም መታገል ከሁሉም ዜጎች የሚገባና የሚያስፈልግ ቢሆንም ከናንተ የሚጠበቀው ሐሳብ በማፍለቅ ኢትዮጵያን በሐሳብ መግዛት ነው። ኢትዮጵያን በሐሳብ መግዛት ማለት እኔን እሷንና እሱን ማሸነፍ ማለት ነው። እነሱን ስታሸንፉ በሰለጠነ መንገድ ምርጫ ስናካሂድ ቢሮ የምንቀያየር ሐሳብ የምንቀያየር ግን ደግሞ የማንጠላለፍ እንሆናለን። ቢሮ ለመቀያየር ሐሳብ ለመቀያየር የተሻለ መንገድ ለማመላከት አንዱን የሚጠልፍ ከሆነ የምንመኛትን ሳይሆን አሁን ያለችውን ኢትዮጵያ እናስቀጥላለን። ምክንያቱም ቀላሉ ነገር ማሰር ነው። ቀላሉ ነገር መግደል ነው። ቀላሉ ነገር መሳደብ ነው። ከባዱ ነገር የታሰረ መፍታት ነው። ቀላል ነገር ላይ ዱዌል የሚያደርግ ህዝብ አይሻገርም። ጸብ፣ ጥላቻ፣ ቂም አያስፈልገንም። ማንኛውም ኢትዮጵያዊ በኤምባሲ ውስጥ የሚኖር በውጭ ሀገር ላጠፋው ጥፋት ከልብ ይቅር ብሎ መመለስ ያስፈልጋል። ዋነኛው የማሸነፊያ መንገድ ይቅርታና ፍቅር መሆኑን በጽኑ ልናምን ይገባል። የማያምን ሰው ካለ ኢንተርኔት ለቀቅ ሲል ዩቲዩብ ላይ ገብቶ አንዲት ጥቁር አሜሪካዊ ልጇን የገደለባት ወጣት እና ቤተሰቦች ፍርድ ቤት ሂዳ መታገዝ አለብህ፣ እንዲታሰርብኝ አልፈልግም፣ ላግዘው ፈልጋለሁ፣ ልጄን የገደለው ቢያመው ነው እንጂ ልጄ የሚታቀፍ እንጂ የሚገደል አይደለም ብላ ፍርድ ቤቱን በለቅሶ ገዳይን በለቅሶ እንዴት እንዳሸነፈች ማየት ትችላላችሁ። ማሸነፍ ከፈለጋችሁ በፍቅር እናሸንፍ፣ በይቅርታ እናሸንፍ። ይቅርታና ፍቅር ደግሞ ድንበር የለውም፣ ዘር የለውም፣ ሃይማኖት የለውም፣ ፖለቲካ የለውም። ለየትኛውም ዘር ለየትኛውም የፖለቲካ ግሩፕ አጥፊ ለሆነ ሰው ሁሉ በፍቅር በይቅርታ ካሸነፍን፣ አሁን በጀመርነው አንድነት ከሄድን አትጠራጠሩ፣ ኢትዮጵያ ትልቅና የተከበረች ሀገር ትሆናለች። አመሰግናለሁ።
ችግሬን ጥዬብሽ